የታድሮ ይሆን? አረናውማ በእናትህ ደጋግማ እየደወለች እኮ ነው። አወራንበት አይደል እንዴ? በቃ ትንሽ መታገስ አለባት። እኔ ግን ለምን እንደዚህ ያደርጋችሁ ብላ ወር ስታኮርፈን ይታየኛል። ይኸውልህ አባቢ በእኔው ነበር ነገ ጧት እራሷ ነች ቀጥ ብላ የምትመጣው እርግጠኛ። እናትህ እና አሁን እዛ ቤት ውስጥ ብቻዋን ልታድር እና ቤቱ አፍ የለው አይውጣት። ምን ችግር አለው? ምን ይሄ የወላጅ አንጀት ነው ያለኛል። ተንሰፈሰብ ሲያስጠላ በመድኃኒዓለም። እኔ እንጃ እኔ ጭንቀቷ ብቻ ነው የሚታየኝ ነው። እኔም ኪራ ግን ቆይ እኔ ጋር እንኳን እንዴት ነው ያልደወለችው? ያው ይተኛሉ ብላ ነው ላለመረበሽ ነው የሚሆነው። ይተኛሉ ስትል ኧረ በእናትህ በቃ መተኛት አለበት። ሳንተኛ እኮ ሊነጋ ነው። ብርድ ልብስ ላምጣልሽ አባቢ? አይ የእኔ እናቴ እኔ እኮ ሶፋ ላይ ኩርምት ትብላለች። ሁላችሁ እንደምታዩት የነጽናና የነክራ ፍቅር ተመልሷል። በጣም ደስ ይላል። በጣም ደስ ይላል ከሚገባ በላይ እና ጓደኞቿ ደግሞ ከምንም በላይ የሷም ጓደኞች ከምንም በላይ በአሁኑ ሰዓት እንደዚህ አይነት ጓደኛ አለ ወይ መልካም ጓደኛ አለ ወይ እስከሚባል ድረስ በጣም ደክሟል፣ በጣም ለፍቷል። ሆኖም ቀረም ያው እነሱ ድካማቸው ከንቱ አልሆነም፣ ፍቅራቸው ተመልሷል። ይሄው አሁን በጣም ተስማምቶ እንደውም ሴራ እያሳሩበት ነው። ምክንያቱም ምን ያህል ትወዳለች ቀንታ ትመለስ እያሉ እሱን ራሳቸው ጋር አድርጎ ነምሮ እሷን ብቻውን አሳደሯት። እሷ ደግሞ ሌላ ሴት ጋር እውነት ያደረ መስሏት በጣም ተጨንቃለች ማለት ነው። እና ትልቁ ነገር ፍቅራቸው መመለስ ነው። እግዚአብሔር ይመስገን ፍቅራቸው ተመለሰ። በጣም ደስ የሚል ነገር ነው። እኔ በጣም ጓጉቼና ፈልጌ በቃ ጠብቄ የማየው ድራማ ነው። በጣም የሚያስተምርና የሚያስደስት ትልቁ ነገር እዚህ ጋር የጽናት ለሌላ ሰው መኖር በጣም ይከብዳል። ራስን አሳልፎ ሰጥቶ ራስ እየቀለጡ እየደከሙ ለሌላ ሰው መኖር በአሁኑ ሰዓት ማንም አያደርገውም። ምክንያቱም እሷ የክራ እናት የካንሰር ታማሚ ናት። የካንሰር ታማሚ እስከሆነች ድረስ ክራ አግብቶ ልጅ ወልዶ እኔ ማየት አለብኝ የልጅን ውጤት ማየት አለብኝ እስካለች ድረስ እናትየው አባትየው መጣ ለጽናት ነገራት። ያንን ነገር ግን እሷ ለሱ አልተናገረችም። እዚህ ጋር ውስጧን እየተጎዳች እሱን ለሌላ ሴት ለመዳር ሀሴትን እንዲያገባ በመሀል ሀሴት ስራ መስራት አትችልም፣ ክራ ምን ሊበላ ነው እያለች ስንት ነገር እየዘባረቀች ከፍርሃት የተነሳና ሆኖም ቀረም እግዚአብሔር ይመስገን ይኸው ፍቅራቸው ተመልሷል። እዚህ ጋር ያው ትልቁ ነገር እነሱ በጣም ሙጣ ውረዱን አልፎ እዚህ ደረጃ ለመድረሳቸው የሱም ትግስት በጣም ይገርማል እና ያሳዝናሉ ሁለቱም። እሷም ወዳ አይደለም እሱም እየወደዳት እሷም ማጣቱ ከምንም በላይ ከባድ ነው ለሚያውቀው እና ሆኖም ቀረም ፍቅራቸው ተመልሷል። ደስ ይላል። እዚህ ጋር ደግሞ ትልቅ ደግሞ ያለው የምሩ ጉዳይ ነው። የምሩ ጉዳይ ምሩ መውለድ አትችልም። የልጁ እናቷ መጥታ ቶሎ ብላችሁ በዚህ ፍቅራችሁ ላይ አንድ ልጅ መጨመር አለባችሁ ብላለች። እሷ መውለድ አትችልም። እሷም ጭንቀት ላይ ነች። ምን ሊሆን ነው? ምን ልታደርገኝ ነው? ምን ልትለኝ ነው ብትሰማ የሚል ሀሳብ ያላትና እሱ ደግሞ በጣም ስለምወዳት የኔ መሆንሽን ዓለም ይወቁ ወጥተሽ አስፋልት ላይ ብትናገሪ ደስ ይለኛል በማለት እሱ ከሷ ጋር ደስተኛ ነው። እሷ ግን ውስጣን ያሰው ጭንቀት ልጅ ብላለች እናቱ። እሷ ግን ልጅ መስጠት አትችልም። በቃ ጭንቀት ሆኖባታል። ይሄስ ምን ይሆን? ይለያያሉ ወይስ ልጅም አልፈልግም አንቺ ነው መፈልግሽ ብሎ አብሮ ይቀጥላሉ? ይሄም አንድ የቤት ስራ ነው እና ሆኖም ቀረም በጣም
ደስ የሚለው ነገር ቢሆን እሱ አምሮባት ነው የተቀበላት። በስንት መከራ ነው ያገኛት፣ ስንት ለፍቶ ስንት ደክሞ። አሁን ግን መጥታ በአሁኑ ሰዓት እናትዮ ልጅ ውለዱ፣ በዚህ ላይ ድክ ድክ የምትል ልጅ ጨምሩ ብላለች። ምሩ ምን ይወጣታል?